መግቢያ ያለው እነዚህ የምታዩዋቸው ቼክሊስቱ ያው ደርሷቸዋል። የመገምገሚያ ችግሮች ውስጥ 6 ተፈተዋል። የ15 ቀን የስራ ቡድን ውይይት ተከታታይ ነው። የእርስ በርስ መማማር 2 ጊዜ አካሂደዋል። 1 ጊዜ ተቆራረጠ አለ። ይህ እንግዲህ የሰዓት አከባበር መጨረሻ ላይ የምንወያይበት ቢሆንም እኛ ለድጋፍ ስንሄድ ብቻ ነው እንጂ እኛ ከወጣን በኋላ ያለውን አይመለከትም። የአገልግሎት አሰጣጥ ስታንዳርድ ተለጥፏል። ሁሉም የስራ ቡድኖች ኃላፊ ለቡድን መሪ፣ ቡድን መሪዎች ለባለሙያ በሩብ ዓመት ቼክሊስት ግብረ መልስ ይሰጣሉ። የሲቪል ሰርቪስ ሪፎርሙን ትግበራ ኮሚቴ በማዋቀር ስራ እየተሰራ ይገኛል። ኮሚቴዎች ወደ ስራ የገቡበት ሁኔታ ነው ያለው። ውጤት ተኮር ተሞልቷል፣ ታቅዶ ተሰጥቷል ማለት ነው። በጥረት ተቋም ላይ ያየ ነው 12 የመልካም አስተዳደር ለይቶ 6ቱ አልተፈቱም። ተሞክሮ የሚሆን ስራ ተቋሙ ላይ አላገኘንም። አስተያየት መስጫ ሳጥን ወርሃዊ ግምገማው የተቆራረጠ ነው። በየወሩ እንዲገመገም ይፈለጋል፣ ግን የተቆራረጠ ነው። እርስ በርስ መማማርም እንደዚሁ የተቆራረጠ ነው። ኃላፊ ለቡድን መሪ የደረጃ ልየታ አልሰራም። የተሻለ አፈጻጸም ላላቸው ባለሙያዎች ሽልማት መሰጠት አለበት። የተወሰነ ተቋም አብዛኛው ሰጥቷል። እዚህ ተቋም ግን አላገኘንም። ቡድን መሪዎች ለባለሙያ ደረጃ ይለዩ። አገልግሎት አሰጣጥ በስታንዳርዱ መሰረት ንጽጽር እየተገመገመ አይመራም ማለት ነው። ስለዚህ የሆነ አገልግሎት በ5 ደቂቃ የሚሰጥ ከሆነ በ5 ደቂቃ ሰጠው፣ በ10 ደቂቃ የሚለውን እየተገመገመ አልተመራም። በአራተኛ ሩብ ዓመት ይህን እጥረት አግኝተናል ማለት ነው። ህብረት ስራ 2ኛ ዳሰሳ ጥናት ተካሂዷል። 75% አርክቻለሁ የሚል ነው ያለው። የማኔጅመንት ኮሚቴ ውይይት በየወሩ የጠቅላላ ሰራተኛ አለ። ፈጣን ለውጥ አምጪ የሚባሉት የተሟሉ ናቸው። ከለዩዋቸው 7 የመልካም አስተዳደር ችግሮች 4 ፈተዋል። ኃላፊ ለግሩፕ መሪ በሩብ ዓመት ሬጉላተሪ ግብይት፣ ፋይናንስ እና ባለበል የተቋሙ ደንበኛዬ ምን ይለኛል፣ የእርካታ ደረጃ ስንት ፐርሰንት ላይ ነኝ የሚለውን እየመጣ ያለበት ሁኔታ ነው ያለውና በተጨበጠ በሰጠናችሁ ቼክሊስት መሰረት ብቻ ነው የተካናችሁ ማለት ነው። እነዚህ እጃችሁ ላይ ያሉት ናቸው። የአይበላ ሰራተኛ ወቅቱን ጠብቆ ይገመግማል። ሪፎርም ሲገመገም ከሪፎርም ውጭ የሚሆን አንድም ተቋም መኖር የለበትም። በቃ ይሄ ሳይንስ ነው። ስለዚህ ነገ ተነገ ወዲያ ምን ሊሆን እንደሚችል አላውቅም፣ ሪፎርም ስለሆነ ማለት ነው። ስለዚህ የአሁኑን ሪፎርም ተቀብሎ መፈጸም፣ ጽሕፈት ቤት ኃላፊ ስራውን በትኩረት መምራት የግድ አስፈላጊ ነው የሚለውን መያዝ እጅግ በጣም አስፈላጊ ነው። እንግዲህ እዚህ እንትኑ ላይ እንዳያችሁት በጣም ከፍተኛ የገባ ሆስፒታል ነው የወረዳችን ውስጥ ቅድም ተብሏል። በክልልም ደረጃ ያዘ ማለት ነው። የሪፎርም ተሞክሮ ማዕከል ሊሆን የሚችል ተቋም ነው ሆስፒታል ማለት ነው። ይሄ ደግሞ ሪፎርሙ በጠቅላላ የተቋሙ ሰራተኛ የጋራ አድርጎ እየገመገመ በመምራቱ ነው የሚል አሰባል። ክልል ውስጥ ካሉ ሆስፒታሎች ደረጃ ያዘ ሆስፒታል ነው። ይሄ ደግሞ መነሻው ሪፎርም አፈጻጸሙ በተግባራዊ አድርጎ የጋራ አድርጎ ሰራተኛው ጋር ስለፈጸሙ የሚለው በትኩረት መያዝ አለበት። ከዛ አኳያ የሪፎርም ድጋፉን በተገቢ መንገድ የማትቀበሉ ተቋሞች ወይም ምቹ ያልሆናችሁ ተቋሞች ራሳችሁን አጀስት ማድረግ ያስፈልጋል። መጀመሪያ የሲቪል ሰርቪስ ተቋሙ የተቋማት የአፈጻጸም ሁኔታ የተቀራረበ መሆኑ አንዱ በጠንካራነት ሊገለጽ የሚችል ተግባር ነው። በመቀጠል የተቋማት የሪፖርቱ ራሱ አቀራረቡ በጣም ገላጭ የሆነና ተቋማቶችን ያፈጻጸም ሁኔታ በውል የለየ መሆኑ ይህ በጠንካራነት መቀመጥ ያለበት ነው። ከዛ ባለፈ የገጠሙን መሰረታዊ ችግሮች ምንድን ናቸው? ምናልባት የገጠሙን መሰረታዊ ችግሮች ብዬ ሀሳብ መሰጥባቸው ፖይንቶች የመጀመሪያውና ቁልፍ ሆኖ የተገለጸው የአመራር ሰጭነት ሚናችን እጅግ በጣም መሰረታዊ ችግር ውስጥ ነው የተባለው በጣም ገዥ ነው። እዚህ አካባቢ ላይ ምናልባት
የአመራር ሰጭነትና በአጠቃላይ የሲቪል ሰርቫንቱ የአሰራር ባህሉ ወይም የጊዜ አጠቃቀም ችግር ከጊዜ ወደ ጊዜ እየተባባሰ የመጣ ችግር እየሆነ ነው የመጣው። የሪፎርም ተግባርና ፊዚካል ተግባር ጎን ለጎን ማሳለጫ መሆኑን እንድናይ ለግምገማ እንዲመች ተደርጎ ይቅረብ የተባለው ተቋማት እንዲናበቡ ብናደርጋቸው መልካም ነው። ቅድም ብሰየው የገለጸው አስተያየት ይሄን ቢያመለክት ያስተሳሰቡ የሪፎርም የለውጥ ተግባሩ ለግብ ተኮር ተግባሩ መንገድ ነው፣ መስመር መዳረሻ። ይሄን ታሳቢ ተደርጎ ቢሰራ መልካም ነው የሚለው እንትን ነው። እዚሁ ላይ ግን አንዱ ተቋማት ላይ አንድ ተነጥሎ የቀረበ መንታ እንትን አለ። ተቋማትም ዛሬ ምናልባት የኋላውን ፕሮግራም ባላቅ እንዲስተካከል የፈለኩት በየትኛውም ተግባር የመጨረሻ መቋጫ ማሰሪያ ሁለት መንታ ነገሮች አብረው ይሄዳሉ። ማበረታታት፣ እውቅና መስጠትና መጠየቅ አብረው ናቸው የሚሄዱት። የጠየቀ ተቋም አልመጣልንም እስካሁን። አጥፊን የጠየቀ ተቋም ማበረታቻ፣ እውቅና ተሰጥቷል። መጠየቅ ያለበት ግን እዛው ተቋም ላይ ተቋም መጠየቅ አለበት። ማን ተጠየቀ የሚለው አብሮ የዛ አካል እንዲሆን እንፈልጋለን። እኛም የዚህ ፕሮግራም አካል እውቅና አለው ተቋሙ ፕሮግራም ኋላ ላይ ተጠያቂ አብሮ እየሰፈነ መሄድ ያለበት። ይህን ስል በሰነዱ ላይ ቅድም እንዳያችሁት ነጋሽ ሽኩር መግለጽ የፈለጉት ይሄ ይሉታችን ደግሞ ህዝብ ስለሚያስገድለን በቀይ እፊት መቅረብ አለባቸው። እንደዚህ ለሪፎርም ተግባር ፈቃደኛ ያልሆኑ ተቋማት፣ የሚያንገራግጩ ተቋማት እነማን ናቸው? ለህዝብ መጋለጥ አለባቸው። ለህዝብ ይፋ መደረግ አለባቸውና እዛ ላይ ቢስተካከል የሚል አስተያየት ስላለኝ ነው። ከተሰጡ አስተያየቶች አኳያ አንዱ እና በጥያቄ መንገድ ከተነሳሱት ጋር የማየው አንዱ ሁሉም እንዲወስዱ የፈለኩት ሪፎርምን በልኩ አንደርስታንድ እናድርገው፣ በአስተሳሰብ እንውሰደው። ይሄን ደግሞ በጣም እንትን የሚለኝ ሪፎርምን ያልሰሩት ናቸው የሚገመግሙት። ሳሰራ እንዴት መንገዱን ሳታየው ስለ መንገድ እንትን አንበል፣ ግባ እዛ ውስጥ ተጫወት። ስለ ቱሪዝም መዳረሻ ስለ መሰረተ ልማት የሚያወራው መጀመሪያ መንገዱ ውስጥ ገብቶ መዳረሻውን አጠናቆ መዳረሻው ላይ ሲሄድ ነው። እና ሪፎርምን አይበጅም ካልክ ባስተሳሰብ አጥርተህ አሳይ። ሪፎርም አይበጅም እያልክ በአንድ ቀን ሌሊት የሚጽፍና የሚያስመዘግብ ካለ በህሊናው የታመመ ስለሆነ ብዙ ጤነኛ አይደለም። ሌላ ኪሳራ ስላለ ያስጠይቃል። ይሄ እንድረስበት። ግን እሱ ግን የሚያሳዩን ነገሮች አይተን አብሶሉትሊ ሁሉም በሪፎርም ስራ ችግር አለበት ሳይሆን አላቸው፣ ግን ከፊዚካል ተግባሩ ማሳለጭ አድርገን በመውሰድ ደረጃ ግን የሚቀረናል። ይሄን ያልወሰደ ተቋም ሪፎርም ወደ ትግበራ የሚያስገባ ዋና መስመር ስለሆነ ይሄን ከሰራተኛችን ጋር በአስተሳሰብ መያዝ ያስፈልጋል። ይሄን በአስተሳሰብ ያልያዘ ሰው ተቋሙን ሙያውን ወዲጄ ተግባር ውስጥ ነኝ ብሎ የሚናገር ሰው ምክንያታዊ አይደለም። ሙያውንም ያው በግብዝነት የያዘው እንደሆነ ማየት ነው የሚያሳየው። እዚህ ላይ ምናልባት ጥንቃቄ መደረግ ያለበት የውይይቱን ስርጸት ማየት ያስፈልጋል። አጠቃላይ ተግባራትን በሳምንት ቀጥረ ነው ያንተ ፕሮግራም የዛሬ ወር ነው ብለ ነው አኒሜሽን የበዛበት ቅብ የበዛበት የዕለቷን ግምገማ ለማለፍ ከሆነ ትንሽ ገምጋሚው አካል ዲቴይል ገባ ብሎ ብቻም ሳይሆን አንዳንዴ ድንገተኛ ፍተሻ አካሂዶ
የዛ ተቋም ባህሪ ነው ወይ ብሎ ማየት ከቀጥተኛ እና ፕላንድ ከሆነው ግምገማ እና ምልከታ ባሻገር ድንገተኛ አርጀንት የሆነ ሱፐርቪዥን ማካሄድና ለህዝብ ነው ለዛች ዕለት ማለፊያ ነው የሚለውን ሀቅ ማረጋገጥ ቢቻል መልካም ነው እንጂ እውነት ለመናገር አንዳንዶቹ በመንገዳችን ላይ የምናገኛቸው ሪፎርሙን ካልቸር አድርገው እየቀጠሉ ያሉ ተቋማትም አሉ። በዛ ልክ እንድናይ ስለፈለኩ ነው። በሌላ መንገድ ከአንዳንዱ በልዩ ትኩረት ካነሳችሁትና እዚህ አስተያየት ከሰጡ ወንድሞች የተነሳው ሀሳብ አሁንም ልዩ ትኩረት እንድናደርግ አንዳንድ በተለይ እዛ ማዕቀፍ ውስጥ ያልገባን ተቋሞች ራሳችንም ተቋሙም ተገንጥሎ እንዳይሄድ ዛሬም እየነገርናችሁ የምንሄደው የአገልግሎት አሰጣጣችን እና ሌሎች ቅድም የተገለጹ የተጠየቁ ችግሮች ዋና ምንጫቸው በተለይ የአገልግሎት አሰጣጣችን ዋና ምንጭ የሊደርሺፕ ችግር ነው የተባለው እሱን መውሰድ የሊደርሺፕ ችግር ነው። ቅድም ወንድም አረቡ ሲያነሳው አይታችሁ ከሆነ ሁኔታ የበዛበት አመራር ነው ያለው። ሁኔታን የሚያስተናግድ አመራር ነው ያለው። ተጋግዘን ሊደርሺፑ እንዴት የአገልግሎት አሰጣጥን ሊያስተካክል ይገባል ብለን መስራት ይጠበቅብናል። ስለዚህ አንዱ ሊደርሺፕ የፈጠረው ግሳንግስ ነው። ሊደርሺፕ የፈጠረው ችግር ነው። መቀጃው አንዱ ይሄ እንደሆነ ማየት ያስፈልገናል። የዚህን ችግር ምንጭነት ማስተካከል ደግሞ ሊደርሺፑ ይለያያል። የፖለቲካ መሪው አለ፣ የቡድን መሪው አለ። ማኔጅመንቱ በራሱ የሆነ ተቋም ነው፣ ሊደርሺፕ ነው። ማኔጅመንቱ ጠንካራ ነው፣ ተስማምቶ የሚወጣ ማኔጅመንት ነው። በችግር ላይ ተስማምቶ አገር የሚገል ማኔጅመንት ከሆነ ምን ያደርጋል? መምራት እኮ ነው በራሱ መቆጣጠር ነው በራሱ ስያሜ። ምን ነው የምቆጣጠረው? ከመስመር የወጣን ከስራ የወጣን ከተቋም የወጣን የተቋምን ስራ እነዚህን ጉዳዮች መቆጣጠር ነው ማኔጅመንት። ማኔጅመንት የሚባለው ትልቅ ኃላፊነት ያለበት ተቋም ነው። አራተኛ ደረጃ የወጣው ወግዲ ወረዳ ገቢዎች ጽሕፈት ቤት 90.94 በማምጣት ሶስተኛ ደረጃ የወጣው ወግዲ ወረዳ ግብርና ጽሕፈት ቤት 92.55 በማምጣት ሶስተኛ ደረጃ ወጥቷል። ከዚህ በተጨማሪ በአግባቡ እያየ እንዲመራ ተቋሙን ሰዓቱን በአግባቡ ክትትል እያደረገ ሰራተኛውን በአግባቡ እንዲመራ ኃላፊው ሰዓታቸውን እጃቸው ላይ አድርገው እንዲመሩ ነው። ሁለተኛ የወጣው ወግዲ ወረዳ ጤና ጥበቃ ጽሕፈት ቤት 94.08 በማምጣት ሁለተኛ። አንደኛ የወጣው ማን ይመስላችኋል? በቃ ሽልማቱም ሰዓቱም ለየት ያለ ነው። 98.93 በማምጣት አንደኛ ወግዲ የመጀመሪያ ደረጃ ሆስፒታል ተወካይ
ተቀብለው ለኃላፊው ስም ሰዓቱ እናመሰግናለን። ወደ መቀመጫቸው